ድሃ ብዬ የተናገርኩትም ራሴን ነው። ጥቁር ጉንዳን ብዬ ስናገር አጎቶቼን የጠመድኩበትን አጠማመድ ነው። አገልጋይ ዮናታን አክሊሉ ከሰሞኑ እንግዲህ ድሃ ጥቁር ጉንዳን ነው ለቃቃሚ ነው ሲል ገልጿል የተባለው ቪዲዮ ላይ ምላሽ ሊሰጥ ችሏል ማለት ነው። እንግዲህ ቀደም ሲል እንዳልኳችሁ አገልጋይ ዮናታን አክሊሉ ድሃ ጥቁር ጉንዳን ነው ከያዘ አይለቅም፣ ከለቀቀም እሾሁን እዛው ትቶ ነው የሚለቀው። ሰው ያለ ምክንያት ድሃ አይሆንም፣ ነግራችኋለሁ። ሁላችንም ራቁታችንን ነው የመጣ ነው። ሰው ያለ ምክንያት ግን ድሃ አይሆንም። ወያመሉ ወያመዱ ነው ድሃ ያደረገው። ቶሞካ ቡና ለመግባት ማንም አይቀድመንም፣ ቃተኛ ለመዞር ማንም አይቀድመንም፣ ከተማው ላይ መጋኛ የመታው ውሻ ይመስል ለመዞር ማንም አይቀድመንም፣ ከዚያ ጉራ የቤት ኪራይ ላይ ጉራ ድህነት ላይ አንደኛ ትሽ ለቃቃሚ ሲል ገልጿል የተባለው ቪዲዮ ላይ ነው እንግዲህ ምላሽ የሰጠው። ብዙ ሰዎች እንግዲህ በዚህ ቪዲዮ ላይ መልእክታቸውን ሲያስቀምጡ ነበረ። እንግዲህ ተገልጋዩን በተመለከተ ማለት ነው። ሲጀመር ጉንዳንን የምናውቀው በታታሪነቱ እንጂ በድህነቱ አይደለም። ጉንዳን የቺስታ ምልክት ሆኖ አያውቅም። ጠቢቡ ሰለሞን አንተ ታካች ወደ ገብረ ጉንዳን ሂድ ሲል ባተሌነቱን አርአያ አደርግ ማለቱ ነው። ሁላችንም ራቁታችንን ነው የመጣ ነው። እውነት ነው። ሱፍ ገበርዲን ለብሶ የተወለደ የለም። ይሄ ማለት በዚች ምድር ለሁሉም ሰው ኑሮውን የሚያሸንፍበት አንድ አይነት መወዳደሪያ ሜዳ አለው ማለት አይደለም። ራቁታችንን ማምጣታችን አይደለም ችግሩ። የሚቀበሉን ወላጆች ርቃናችንን የመሸፈን አቅም አላቸው ወይ? በራፊ ጨርቅ የሚጠቀለል አለ፣ በሀገር ጨርቅ የሚጠቀለል አለ። ያለሙዲ ልጅና ጎዳና ላይ የሚወለደው ያንዲት የኔ ቢጤ ልጅ እኩል ናቸው ወይ? የመጀመሪያው ሁለተኛውን ቀድሞት ቢከበር ሁለተኛው ባመሉና ባመዱ ምክንያት ደህየ ሊባል ነው ወይ? በዚህ ሀገር ላይ ስንፍናና ስለ ታታሪነት ማውራት ያለባቸው በትክክል በልፋታቸው የሚኖሩ ሰዎች ናቸው። ገበሬው፣ ጠረፍ ጠባቂው፣ ሐኪሙ፣ መምህሩ፣ ነጋዴው፣ ሹፌሩ፣ ግንበኛው፣ አናጢው የመሳሰሉት በአንጻሩ እግዚአብሔር ነገረኝ በማለት እየተበረነነ በአማኝ ህዝብ ድጋፍ ደልቶት የሚኖር ሰው ስለ ስጋትና ስለ ስንፍና የማውራት ሞራል የለውም። የሃይማኖት መሪዎች፣ ሰባኪዎች፣ ህብረተሰቡ ብዙ መስዋዕትነት እንድትከፍሉለት አይጠብቃችሁም። ሀብታሞች ለእናንተ ከሚሰጡት መባና ስጦታ ቆንጠረው በብዙ ምክንያት ለተቸገረ እንዲረዱ ካሳሰባችሁ ትልቅ ውለታ ነው እየተባለ እንግዲህ በሰፊው ሲወቀስ ነበረ ማለት ነው ዮናታን አክሊሉ። ይሁንና እንግዲህ በዚህ ዙሪያ ላይ እሱ ምላሹን ሊሰጥ ችሏል። እንግዲህ በሰጠው ቪዲዮ ላይ ፍሬ ሀሳቡ ምንድን ነው የሚለው የስንፍና አደጋዎች በሚል የዛሬ ዓመት በማርሴል ቲቪ ዩቲዩብ ቻናል ላይ የተላለፈ ቪዲዮ ነው። የተቆረጠው ቪዲዮ በአውድ ውጭ ነው የተተረጎመው። ትምህርቱ አሁንም ቻናላችን ላይ አለ፣ አይታችሁ መፍረት ትችላላችሁ ብሏል። በቪዲዮ ላይ የተነገረው ስለ እኔ እያብራራው ነበረ። እኔ የሚለው ተቆርጦ ነው የተለቀቀው። እኔ በደሃ ቤተሰብ ውስጥ ነው ያደኩት። እናቴ ያለችኝን አባቴ ያለኝን ምሳሌ እያነሳው ስለ እኔ ነበረ ለወጣቶች ሳብራራ የነበረው ብሏል። የኔን ውድቀት የሚመኙ በርካቶች አሉ። ለነሱ ምላሽ አልሰጥም። ማብራሪያው ለነሱ አይደለም፣ በትክክለኛው መስመር ላይ ለሚገኙ ወገኖቼ ነው ይህን ምላሽ የምሰጠው ነው ያለው። ዮናታን እንግዲህ በምሬት ሲናገር የነበረው ምንድነው? ሁልጊዜ ቀን እየተጠበቀ እንደዚህ አይነት ነገሮች በእኔ ላይ ይሰራሉ። ይሁንና ግን ደግሞ ብዙ ሰዎች ነገሩን ምንድነው እውነት ነው ወይ ወይስ ሐሰት ነው ወይ ብለው ለማጣራት አይሞክሩም። በተለይ እንግዲህ ጫፍ ይዘው የሚሄዱ ሰዎች ሁልጊዜ በእንደዚህ አይነት ነገሮች ይሳካላቸዋል። ይሁንና ደግሞ እኔን የምትደግፉኝ ፖዚቲቭ የሆነ አመለካከት ያላችሁ ሰዎች፣ እውነትን ብቻ የምትደግፉ ሰዎች ነገሩን በደንብ ማጤን ያስፈልጋል። ቢቻል እንግዲህ ቪዲዮ ከየት ነው የመጣው እውነትስ ነው ወይ ብሎ ማጣራቱ መልካም ነበረ የሚል ትዝብቱን ነው ማለት ነው የተናገረው። ሌሎች እንግዲህ ቀደም ሲል እንዳልኩት ምንም አይነት ምላሽን መስጠት አልችልም ነው ያለው። ምክንያቱ ደግሞ ለሚጠሉኝ የኔን ውድቀት ለሚሹ ሰዎች ምንም ነገር ማለት አያስፈልግም። ግን ደግሞ በጣም በሚገርመው ሁኔታ እኔ ብሞትም ወደ ፈጣሪ እንኳን ብሄድ እናንተ ባለማገልገላችሁ ልታገለግሉ አትችሉም። ስለዚህ ዝም ብላችሁ ነው የምትደክሙት ነው ያለው ዮናታን። በእርግጥ እንግዲህ በተደጋጋሚ እንደዚህ አይነት ነገሮች በታዋቂ ሰዎች ላይ በተደጋጋሚ ካለፈ በኋላ ነገሩ እንደ አዲስ እየተነሳ ማነጋገሪያ ሲሆን ይሄ አዲስ አይደለም፣ ብዙ ጊዜ የሚስተዋል ነገር ነው።
አሁን ተናገረ የተባለውም እንግዲህ ዮናታን እሱም እንደገለጸው በቻናሉ ላይም ተፖስቶ እንደሚታየው ከአመት በፊት የተደረገ ነው። እንደዚሁም ደግሞ ተቀነጫጭቦ ነገሩ ባንድ የተገጠመው ወይንም ኤዲት ተደርጎ የቀረበው ቪዲዮም ትንሽ ግነት የሚታይበትና ነገሩን እንግዲህ እሱ ከተናገረው ሀሳብ ውጭ የሚያደርገው እንደሆነ እኛም ለመገንዘብ ችለናል። ዞሮ ዞሮ እንግዲህ የሃይማኖት ልዩነት ባለበት ሀገር በርካታ ሃይማኖቶች፣ ብሔር ብሔረሰቦች ባሉበት ሀገር ላይ እንደመገኘታችን መከባበር አለብን የሚል እምነት አለን። ስለዚህ አንዱ የሆነ ስህተት በሚሰራበት ጊዜ ሌላኛው እንግዲህ ነገሩን ቆም ብሎ በማሰብ ምንድነው የተባለው ነገር እውነት ነው ወይ ብሎ ማጣራት ነው እንጂ እንደው ጫፍ ይዞ ሁሉም የየራሱን ድንጋይ መወርወር አለበት ብለን አናስብም። እንግዲህ ከሰሞኑ በፈለገ አትናቴዎስ ላይም እየተደረገበት ያለው ዘመቻም እንደዚሁ ነው። አንዳንድ ጊዜ ታዋቂ ሰዎችን ወይ ደግሞ ጥሩ ነገሮችን እያስተላለፉ የሚገኙ ሰዎችን የሀገራችን አሉን የምንላቸውን ሰዎች እንግዲህ በተለያየ መንገድ በማሸማቀቅ አንዳንዶች እንደ ስራ ሲያያዙት እንመለከታለንና ይሄ ደግሞ መልካም አይደለም፣ የሚጠቅም ነገር የለውም። ዞሮ ዞሮ እንግዲህ ወደ እውነታው ስንሄድ እንደዚህ መረጋገጡ አይቀርምና ጊዜ ቢፈጅም፣ ስለዚህ የማይበጅ ነገር የማይጠቅም ነገር ላይ ዝም ብሎ መወቃቀሱ ተገቢ ስላልሆነ ምናልባት እንግዲህ አንዳንዶች እንደዚህ አይነት አዚም ያለባቸው ሰዎች ሊኖሩ ይችላሉ። እንደዚሁም ደግሞ ለቢዝነስ ሲባል ማነጋገሩን በራሱ የሚፈልጉት ሰዎች ሊኖሩ ይችላሉና እንጂ ይሄ ለማናችንም የማይጠቅም ነገር ነው። ዮናታንም እንዳለው ማለት ነው። ስለዚህ ይሄ ቪዲዮ ልክ እንዳልሆነ ቀኑን ሙሉ እንግዲህ ሰሞኑን ማለት ይቻላል በጣም በሰፊው ሲያነጋግር የነበረ ጉዳይ ነውና ለዚህም እንግዲህ ዮናታን ምላሹን ቀደም ሲል ባልኳችሁ መንገድ ነው ሊሰጥ የቻለው ማለት ነው። እንግዲህ ብዙ ድሃውን ማህበረሰብም የሚወክል አይደለም እየተባለ ነው። ድህነት ደግሞ እንግዲህ በራሱ ድሃን እንጂ ድህነትን አለመጸየፍም ጥሩ አይደለም። ስለዚህ አፉ ልንለው ይገባል ማለት ነው ዮናታን። እሱም እንደተናገረው እንግዲህ ነገሩ ስህተት ነው፣ እንደዛ አይደለም ልል የፈለግኩት እኔ። ሙሉ መረጃው በዩቲዩብ ላይ ይገኛል፣ እሱን ገብታችሁ ተመልከቱት ብሏል። እንግዲህ የሚመለከታችሁ ሰዎች ካላችሁ ማለት ነው በደንብ ተመልክታችሁ ደግሞ ቀጣይ መሞገት ትችላላችሁ። ነገር ግን ደግሞ እንደ ማህበረሰብ ተሰድበናል የሚል አካል ካለ ደግሞ በሚመለከተው አካል በኩል ሊጠይቀው ይችላል ማለት ነው። እንግዲህ ያለው አጠቃላይ ስለ ዮናታን ማለት ነው መረጃ ይሄንን ይመስላል። በዚህ ላይ እንግዲህ አስተያየት አለን፣ ሀሳቡ በጣም የተጋነነ ነው የተናገረው የምትሉ ካላችሁ ደግሞ በኮሜንት ሀሳባችሁን መግለጽ ትችላላችሁ። ስለሰማችሁኝ ከልብ አመሰግናለሁ። መልካም ቆይታ